ወይ ጉድ ሲያጌጡ ሲመለጡ አለ። የምር በጣም 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 የሚገርም በጣም የሚዘገንን በጣም የሚዘገንን አፈር ብሉ አፈር ያስበላችሁ። እንደው ይሄን ጀራ ብላችሁ አሁንም እንደው ከእንደዚህ ያለ ነገር አሁንም ጥርቅም ያደርግባቸው ይሄን ዩቲዩብ ማለት ነው። ጥርቅም ያደርግባቸው አሁንም እንደዚህ ለምታደርጉ እንደዚህ ህፃን ልጅ ለምትቀብሩ እንደዚህ በፌስታል ጠቅልላችሁ ጉድጓድ ውስጥ ጉድጓድ ቆፍራችሁ በጉድጓድ የምትከቱ መድኃኔዓለም እንደው የዛሬው ቅዱስ ገብርኤል እንደው መድኃኔዓለም እንደው ቅብር ያደርጋችሁ እናንተን እዚያው ቅብር ያደርጋችሁ። ይሄ ሁሉ የአብርሽና የሩታ ነው። በቃ ልጅን እነሱን ለምን እዚያው ጉድጓድ ለምን አይከቷቸውም? አብርሽን ሆነ ሩታም ሆነ ህፃን ልጅ እንዴት ህፃን ልጅ እንደዚህ ይደረጋል? ይሄ ሁሉ ለራሳቸው ሲሉ ነው። በቃ እንደዚህ ለማድረግም ራሱ እንትን ያሉት ማለት ነው። የምር በጣም በጣም የምትዘጉ አፈር ብሉ አፈር ያስበላቸው። አሁንም እንደው ወይኔ 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 እንደው ምን አይነት ልቦና ቢኖራችሁ ነው? እንደው ምን አይነት አይን ቢኖራችሁ ነው? እንደው በፌስታል ጠቅልላችሁ አንዴ እንቁላል ነው፣ አንዴ ምንድን ነው፣ አንዴ ይሸታል። እናንተ ትያዛላችሁ። እናንተ በህግ እንትን መቅረብ አለባችሁ። እውነት አስቀርቧቸው። እግዚአብሔር እነዚህ ልጆች እንደዚህ ያደረጉትን እውነቱን ካላወጡ እነዚህ መያዝ አለባቸው። እነዚህ መያዝ አለባቸው። አሁንም ቢሆን ነው የምለው እኔ በጭራሽ እንደው እንዳትለቋቸው። አለያም ደግሞ እዚያ ቲክታክ ሰፈር ላይ እዛ ሄዳችሁ አንዴ ሩታ ደጋፊ ነኝ አብረሽ ደጋፊ ነኝ የምትሉ ሰዎች ካላችሁ ይሄን ቻናል አዘጉባቸው። በቃ አዘጉባቸው። እንደዚህ ልልበት የቻልኩበት ምክንያት ምን መሰላችሁ? ህፃን ልጅ እንዴት እንደዚህ ያደርጋሉ? ትላልቆችን እዚያው እንደፈለጋችሁ ማድረግ ትችላላችሁ። ግን ህፃን ልጅ ለምን ተብሎ ለምን እንዴ ገና 1 አመት ያልሞላ ልጅ ሩጦ ያልጠገበ ልጅ እንዲህ። ቆይ ግን እናንተ ምን አስባችሁ ነው? በመድኃኔዓለም ወይኔ ጉዴ ወይኔ ጉዴ። እግዚአብሔር በጣም ነው የተናደድኩት። ቲክታክ ሰፈር ላይ እንደዛ እያወሩ እየሰማው ነበረ፣ ግን አልሰራውም። አሁን ከዛ ደግሞ ምን ያላሉ ትንሽ 1 ደቂቃ ከምናምን ነው ሰርቶ የፖስቱና ከዛ ደግሞ ምን አሉ 10 ሰዓት ላይ ጠብቆ ከዛ ደግሞ ገውተ ደግሞ ሰዓት ስለዘገየ ደግሞ ይቅርታ አፈር ብላ ድንጋይ ብላ ዘው አፈር ያስበላ። አሁንም እንደው መድኃኔዓለም ቅብር ያርግህ አሁንም አንተ ልጅ የምር እንደዚህ ላደረከው ቻናሉን አዘጉባቸው፣ እግዚአብሔርን አዘጉባቸው። ሌላ ምንም ምላቸው ነገር የለኝም። ሌላው እንግዲህ ሄርሜላ አብርሽን በሌሊት ይዛው ጠፋች እየተባለ እየተዘርቷልና ይሁን። ግን እኔ ያንገበገበኝ ነገር የልዑል ልጅ በቃ ልዑል እንዴት ህፃሉ ልጅ። እናንተ ግን ጤነኛ ናችሁ? በሽተኛ ናችሁ? አፈር ያስበላችሁ እንደው ወይኔ እግዚአብሔር በጣም ነው የተናደድኩት። እመቤቴን በጣም እኔ አረብስማ ምን እንጃ ምን አይነት ልቦና እንዳላቸው እና የኔ ውዶች ማለት ነው። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ለማንኛውም አበረታቱ ማለት ነው። አበረታቱ ፕሊስ ወደ ነበርኩበት ቦታ መልሱ ጋይሶች። ለማንኛውም ይሄን ልጅ ግን እንዳትለቁት፣ አብርሽ እንዳትለቀው፣ እንደዚህ ላደረገህ አብርሽ እንዳትለቀው፣ ሩታም እንዳትለቂው ይሄን ልጅ በቃ መያዝ አለባችሁ። በቃ አለቀ ደቀቀ።